ስላሴ እግዚአብሔር አንድ ናቸው አይደለ? መድኃኔዓለም ኖርማሊ የክርስቶስ በጣም ብዙ ሺህ ስሞች አሉ። በጣም ብዙ ስውር አሁን ህቡ ስሞች ስውር ስሞች የሚባሉ አሉ። አሁን ስላሴ አንድም ሶስትም ናቸው ይባላል አይደለ? ብዙ ጊዜ አንድም አይደለም ሶስትም ግን አይደለም፣ አንድም ሶስትም ናቸው፣ ሁለቱንም ናቸው። አንድነታቸው ምንድነው? በመለኮት በአገዛዝ በስልጣን ስላሴ አንድ ናቸው። መለኮታቸው አገዛዛቸው ስልጣናቸው አንድ ነው፣ አንድ ናቸው። በሶስቱ በስም በአካል በግብር ግን ሶስት ናቸው። በስም አብ ወልድ መንፈስ ቅዱስ፣ በግብር አባት ልጅና ሰራጺ። በስም በአካል በግብራ ግብራቸው ደግሞ አብ የአባትነት ግብር አለው፣ ወልድ የልጅነት አለው፣ መንፈስ ቅዱስ ደግሞ ቃል ከሰማይ መጥቶ ወደ ድንግል ማርያም የተዋሃደበት ቃል ስጋ የሆነበት እሱም መንፈስ ቅዱስ የምንለው ማለት ነው። እና ብዙ ሰው አሁን እንዴት አንድም ሶስትም ስላሴ ማለት እግዚአብሔር ማለት ነው። ግን ሁሉም በግብሩ ልክ ግብራቸው አሁን እግዚአብሔር እኛን ለማዳን ከሰማይ የወረደበት እያንዳንዱ ይሄ ፕሮሰሱ ያለፈበት ነው አንድነት ሶስትነት ተብሎ እንጂ ስልጣናቸው አገዛዛቸው በሰማይ እኔን ያየ አብን አየ ይላል አይደለ? ያ ማለት መለኮታቸው አገዛዛቸው ስልጣናቸው አንድ ስለሆነ እኔን ያየ አብን አየ። እሱ ክርስቶስ የሚፈርደውን አብ ይፈርደዋል። ያ ማለት አንድነታቸው ነው። በአብርሃምን ቤት ለምሳሌ ሶስትነታቸው የተገለጠበት በአብርሃም ቤት አብርሃም ለ3 ቀናት እንግዶች በቤቱ ሳይመጡ ቀርተው በመጨረሻ የአብርሃም ስላሴ በቤቱ ገቡና ልክ እግራቸውን አጥቦ ወደ ቤት አንዱን አቅፎ ሲገባ ሶስቱም አብረው ገብተው ነበር። የተቸገሩ ሰዎች መስለው በቤቱ እንግዳ ሆነው መጡ። የተቸገሩ ሳይሆን እንግዳ ሆነው መጡ። ኖርማሊ የአብርሃምን የዋህነት የአብርሃምን እንግዳ ተቀባይነት ኖርማሊ አሁን የአብርሃም ቤት ያርግልን እንላለን በልተን ጠጥተን የሆነ ሰው ቤትና አብርሃም በጣም እንግዳ ይወድ ነበረ። ኖርማሊ እንግዳ በእኛ በረከትም ነው። ሁሌ በቤታችን የሆነ እንግዳ መጥቶ ሲሄድ ለቤትሽ የሆነ በረከት እግዚአብሔር ይጨምራልና ከዛ አብርሃም ቤት በተገኙ ሰዓት ስላሶች ለዛ ነው ሶስትናቸው የተገለጠበት አንዱ ቦታ ወይም በመጽሐፍ ቅዱስ አንዱ እንትን ያ ቦታ ነው ያ ክፍል ነውና ሌላ በኖርማሊ በቃ ከዛ ውጭ አሁን አንድነታቸውን ሶስትነታቸውን ሁሉ በእኛ አንድም አይደለም ሶስትም አይደለም። እግዚአብሔር ማለት ኖርማሊ አብ ነው። አብ ማለት አባት ነው። ወልድ ማለት ኢየሱስ ክርስቶስ ነው። በእኛ አሁን ኢየሱስ ክርስቶስ አንዳንድ የእምነት እንትኖች አሁን አማላጅ ነው ብለው ያስባሉ። በእኛ ግን አማላጅ አይደለም ክርስቶስ። እኛን እንደ ስሙ መጥቶ በምድር ላይ እኛን ለማዳን ምክንያት ሆነ እንጂ ፈራጅ ነው። በምድር ላይ ሆኖ አይን አብርቷል፣ ህሙማንን ፈውሷል፣ ሙታንን አንስቷል። ይሄ የማን ስራ ነው? እሱ አማላጅ ቢሆን ኖሮ የሰማይ አባት ወይም አብን ይጠብቅ ነበር እንዲያድን። ነገር ግን በግብራቸው ምንድናቸው ብለናል? በስልጣናቸው ምንድናቸው ብለናል? አንድ ናቸው። ስለዚህ ለኛ ነብይ ሳይሆን ኢየሱስ ነብይ ሳይሆን ለኛ ኢየሱስ አዳኝ ነው፣ አምላክ ነው፣ ጌታ ነው። ግን በግብሩ እንደ ሰው ተገልጦ በእመቤታችን ማህፀን አድሮ በንጽሕት በቅድስት ድንግል ማርያም ንጽሕት ነች፣ ቅድስት ነች፣ ኃጢአት የሌለባት ነች፣ ድንግል ነች። በሷ አድሮ ተወልዶ ይችን ምድር ለማዳን በዮርዳኖስ ባህር የተጣለውን ወረቀታ ደብዳቤያችንን ለመቅደድ ተጠምቆ መከራን ተቀብሎ በመስቀል ተሰቅሎ ለኛ ለሱ ሞቶ ለኛ ህይወት የሰጠብን ይሄ የተገለጠበት እንትኑ ስለሆነ እንጂ ስላሴም አንድ ናቸው። ግን ምን አለ እያንዳንዱ ህጉ እያንዳንዱ ቃል ኪዳኑ በተደረገበት መድኃኔዓለም ባለ እግዚአብሔር ባለ ወልድ ስላሴ ብለን ከፋፍለን በየእንትኖቹ አባቶች ባዘጋጁልን ስርዓት እግዚአብሔርን እናከብራለን። ሌላው አሁን በቅዳሴ ስርዓት አሁን ቅዳሴ ለኛ በጣም ጥልቅ ነው። ብዙዎች አሁን ቅዳሴ ላይ አሁን ወንጌል አይነበብም። ቅዳሴ ምንድነው? በቃ ሁሌ አሁን የአርሴማ ቀን ሊሆን ይችላል፣ የቅዱስ ጊዮርጊስ ቀን ሊሆን ይችላል፣ የቅዱስ ገብርኤል ቀን ሊሆን ይችላል። በየትኛውም መንገድ የቅድስት አርሴማ ቀን ሊሆን ይችላል። ግን ቅዳሴው የሚቀደሰው ሙሉ እግዚአብሔርን የምናመሰግንበት ነው። ብዙ የተለያዩ ቅዳሴዎች አሉ። ግን በእያንዳንዱ ቅዳሴ አሁን የእመቤታችን ቅዳሴ የምንለው አለ። ግን
ቅዳሴ ዋናው በእያንዳንዱ ምስጋናው በቃ ከእያንዳንዱ እንትን አለ አፕሊኬሽኑም አለ እንትን እላቸው ማለት በቃ እያንዳንዱ ከመጀመሪያ ጀምሮ በቃ እግዚአብሔርን ወደ እግዚአብሔርን የምንለምንበት እንጂ ወይም መላእክትን የምናመልክበት ወይም ቅዱሳን የምናመልክበት አይደለም። እግዚአብሔር የሚመሰገንበት እኛ እግዚአብሔርን የምንለምንበት የምናመሰግንበት ስርዓት ነው። ኖርማሊ በጣም ጥልቅ የሆነ የትም ቦታ ወንጌል በትንሹ 4 ጊዜ ይነበባል። ዋና ወንጌሎች ቅዳሴ ላይ 4 ትልልቅ ወንጌሎች ዋና ወንጌሎች ይነበባሉ። አራተኛው እንዲያውም እኩል ቅዳሴ የምንለው እኩል ቅዳሴ ግማሽ ቅዳሴ የምንለው ላይ እሱ ላይ አሁን እንትን ራሱ ደወል ተደውሎ ሰዎች እረፍት የሚያደርጉት አሁን ዋና ከዛም በፊት ደግሞ ልክ ቅዳሴም ሲጀመር የተወሰነ እንትን ካለም በኋላ በመሃል 3 ወንጌሎች ይነበባሉ። ቅዱስ ጳውሎስ መልእክት፣ የቅዱስ ዮሐንስ መልእክት፣ የቅዱስ ሉቃስ እንደዚህ እንደንትናቸው የሚነበቡ አሉና ግን ብዙ ሰው አሁን አንዳንዴ ሳናውቅ አውቀን ሰምተነው ብዙውን አሁን በግዕዝ የሚቀደስበት ሰዓት አለ፣ በአማርኛ የሚቀደስበት አለና ሳናውቅ ባንጠፋ በእያንዳንዱ ነገር አሁን በቃ እግዚአብሔርን የምንለምንበት ሌላው ቢቀር ስለ ሕዝብ፣ ስለ ዝናብ፣ ስለ ወንዞች በቃ ባላስፈላጊ ቦታ አሁን ዝናብ ሲጀምር የሚባለው በቃ እያንዳንዱ ስለ እንግዲያው ማንም የለም ስለ ይልዳለን ስለ ጠባቂዎቻችን ስለ ጠባቂ ስለወታደራለን የሚለው ከአዱ በኋላ አዱ ቅዳሴ ከተባለ በኋላ አሁን እንትን ዲያቆኑ እንትን ስግዱ ይባል የለ ስግዱ ተብለን እኮ የመጀመሪያው እንትን ከተባለ በኋላ ስግዱ ተብለን አጎንብሰን እኮ ካህኑ ይላሉ። ካህኑ ካሉ በኋላ ዲያቆኑ የሚለው እኮ አለ ስለ ዝናብ ማለት በሚያሻቸው ቦታ ስለ ደናግል ይላል እኮ አይደል? አሁን ስለ ደናግናል፣ ስለ ህፃናት፣ ስለ ሽማግሌዎች በቃ ስለዚህ ሁሉ የሚጸለይበት ቤተክርስቲያን ነው። አሁን ሌላ ነገር የሚመለክበት ሳይሆን ዝናብ የማያስፈልግበት ቦታ የለም። ዝናብ የሚያስፈልግበት ቦታ ደግሞ በሚሻበት ቦታ ነው። በሚያስፈልግበት ቦታ ዝናብህን ስለ ወንዞች አሁን ወንዞች እኮ ከገደባቸው በላይ ከሞሉ ጥፋትን ያመጣሉ። ስለ ወንዞች በቃ ስለ እያንዳንዱ ነገር ነው በቅዳሴ ስርዓት የሚሰማው እና አንዳንዴ ያለንን ነገር አውቃል ያለንን ነገር በደንብ አይተነው ቢሆን የትም አንሄድም። ከዛ በላይ ደግሞ ጽጌ ማህሌት ማየት ብቻ በቂ ነው። አሁን በጽጌ ማህሌት ሰዓት ሙሉ ሌሊት ነው አባቶች ቁጭ ብለው ሲዘምሩ ምንም አይደለም። የጽጌ ማህሌት ማለት የእመቤታችን ስደቷ መከራዋን 2-3 ሰዓት ይጀምራሉ እስከ 11 ሰዓት ተኩል እስከ 11 ሰዓት በቃ 30 ደቂቃ የኪዳን ሰዓት ናት። ከዛ ቅዳሴ ስለሚገቡ ማለት እስከ 11 ሰዓት ድረስ ግን ቁጭ አይሉ እንዲህ መቆሚያ ይዘው ነው የሚቆሙት። በጣም አንዳንድ ካልለቀማቸው በቀር ግን ዝማሬው ጸሎቱ ማለት በጣም የተለየ ነው። ግን አሁን እዛ ላይ የሚወራው እመቤታችን ሆይ እናመልክሻለን አይደለም። አንቺ ክርስቶስ እናት ነሽ፣ ቅድስት ናት፣ ምንም ጥያቄ የለውም። ቅድስት ናት፣ ንጽሕት ናት፣ ምንም ጥያቄ የለውም። ንጽሕት ቅድስት ድንግል የተባረከች ባትሆን ክርስቶስ በእሷ ላይ አያድርም ነበር እኮ በቃ ከምድር እሷ የተለየች ነች አይደል? ለዛም ነው ገና እኮ በህሊና ታስባ የኖረች ነች እሱ ገና በእግዚአብሔር ህሊና ተስላ ከምን አይነት ንጹህ ሴት ውስጥ እንደሚያደርጉ እግዚአብሔር